ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ እናንተ? አለን ይመስገን። እናንተ ጋር ስራ እንዴት ነው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ስራ እንዴት ነው? አለን ይመስገን። ውዶቼ ቤተሰቦቼ እንዴት ናችሁ? ተጠፋፍተናል። እንግዲህ ስራ ሆኜ ነው ስራ በጣም ቢዚ አድርጎናል እና እዚህ በጣም ስራ አይደለም። አሁን እረፍት ስለሆኑ ቤት ስለሆኑ ምንም እረፍት ስለሌለን ለዛ ነው የጠፋሁት ውዶቼ። እና በጣም ይቅርታ ቪዲዮ ምናምን እየለቀኩ አይደለም እና አንዳንዴ ብቻ ላይ እገባለሁ እንጂ ብዙ እንትን አይደለም። እና እንዴት ናችሁ ግን? ማታ ማለት ነው። እና እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ቤተሰቦቼ ሰብስክራይብ አድርጉ እሺ። በጣም አመሰግናለሁ ስለምታበረታቱኝ። ላይክ እያደረጋችሁኝ ነው፣ ሰብስክራይብ እያደረጋችሁልኝ ነው። በጣም አመሰግናለሁ። አሁንም ላይክ አድርጉ፣ ሰብስክራይብ አድርጉ። በጣም አመሰግናለሁ። አስተያየት ጻፉልኝ። ብዙዎቻችሁ ደግሞ በርቺ ምናምን እያላችሁኝ ነው። አመሰግናለሁ እና አበረታቱኝ ውዶቼ። እና በጣም ነው የሚሞቀው። በስመ አብ እውነት በስመ አብ ሙቀቱ የሌለ ነው። በቃ አሁን ደግሞ የናሴ አካባቢ በጣም ይሞቃል መሰለኝ እዚህ እና ይሞቃል። እና ቤተሰቦቼ ላይክ አድርጉ እሺ። እና አዳዲስ ነገር እየፈጠረ ነው። ፕራንክ እየተማርኩ ነው። የፕራንክ ስልጠና እየወሰድኩ ነው። በቃ እንዴት ባደርግ ጥሩ ነው፣ እንዴት ባደርግ ጥሩ ነው፣ ላይክ ቤት በኩል ባደርግ ሰው በማይጎዳ ምክንያት ማለት በኋላ ፌንት በልቶ እንትን ከሚሉ እንዳይጎዱ እየተለማመጥኩ ነው። እና እመጣለሁ እሺ በአዳዲስ ነገር እመጣለሁ። እስከዛ ቤቱን ሰብስክራይብ አድርጉ፣ ቤተሰብ ሁኑ። አዳዲስ ቪዲዮ ስለቅ ማንኛውም ነገር ስለቅ እንዲደርሳችሁ ማለት ነው። እና አበረታቱኝ። ባይ ወዳችኋለሁ። ፊቴ በጣም ሙቆኛል። በቃ ይሞቃል በጣም። በስመ አብ ቅዱስ። ኧረ ነው ኢትዮጵያ ይግደለኝ ትላላችሁ አንዳንዴ ማለት ነው፣ ሙቀቱ ምናምን ማለት ነው። ባይ እና እመጣለሁ እሺ። የሰው ቤት ስራ ስለሆነ እመለሳለሁ ወደፊት። ቪዲዮ እለቅላችኋለሁ። ላይክ አድርጉልኝ፣ ቪዲዮን ደግሞ እዩልኝ እሺ እስከ መጨረሻ።